Strip down collarbones like melted honey, fingerprints swirl on whiskey glass. Yeah, 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 yeah. Here we go. Honey. I got nothing else to do. Recording. Sorry. Take two. No, just record a lot. So, okay, because they'll. I know, but it's a very good question. I don't have an answer. Have you recently met anybody that's actually touched you quite a lot in what they're going through? Yesterday I come across a Harry Shush. I come across. ሰላም እንዴት ናችሁ? ዲያ ነኝ እችላችኋለሁ። ይሄን ሰሞን በጣም ደክሜያለሁ። ምክንያቱም ምን ነው ታውቃላችሁ? ሙቀት አራሱ በውሃ ታጥቤ ገልብጬ የለበስኩት እና በቅርቡ ስፖርት መስራት አሳባለሁ። ምክንያቱም በጣም እየወፈርኩ ነው። ይሄው ጧት ለመሮጥ አስቤያለሁ። ምን እንደሆነ ታውቃላችሁ ችግሩ? ፀሐዩ ራስ ያሳምማል። ጧት ወጥ በሆነ ደቂቃ ውስጥ ፀሐዩ በጣም እየጨመረ ነው የሚመጣውና እኔ አልቻልኩትም። ይኸውም ታክሲ ተጠቃሚ ነኝ። በእግር መንገድ አልሄድም። ግን በጣም ያሟል። ፀሐዩ በጣም ያሟል እና መኪና ለመግዛት ደግሞ መስራት አለብን። ዩቲዩባችንን ደግሞ አዲስ ዩቲዩበርን ብንሆን ቶሎ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ከዛ በኋላ መልበስ ያቃተንን ልብስ እንለብሳለን፣ ፋሽን እናሳያችኋለን ማለት ነው። ያለባበስ ስታይል ባይዘው አለባበስ ሰውነት ወፍራምን ብንሆን ሚያንስ የተወሰነ መልክ መክሳት አለብን። በተለይ መክሳት ያለብን ምን እንደሆነ ታውቃላችሁ? ቦርጭ የልብስን ውበት ያጠፋል። ስለዚህ ቦርጫችንን መቀነስ አለብን ብዬ አስባለሁ። ለሁሉም ሴቶች በተቻለ ትንሽዬ መጠን ሲቀንስ ልብስን ያሳምራል። ለምሳሌ አንዳንድ ውፍረት ያምራል። አንዳንድ ሰዎች ውፍረት እኩል ሙሉ ወፍራም ሆኖ ያምራሉ። ግን የኔ ነው የሆነ ቦታ ላይ ቀጭን የሆነ ቦታ ወፍራም የሆነ የሚያስጠላ ቅርጽ። አሁን የሚያምር ልብስ የሆነ ቀሚስ ልልበስ ብል እዚህ ጋር ያብጣል። እዚህ ጋር ሲያብጥ ምን ይላል? ያስጠላል በጣም። የወለደች ሴት ነው መስለው ገና የወለደች ማለት ነው። ግን እኔ አልወለድኩ። ስለዚህ ምን ያስፈልጋል? ትንሽ እንቅስቃሴ፣ ትንሽ እዚህ አካባቢ ጋር ማጥፋት። ይሄ ሰፊ ልብስ ስለሆነ ደብቆት ነው እንጂ ላሳያችሁ። ይሄው ትንሽ አለው ቦርጭ አያችሁ? አላወጣውም። ይሄው ሳልወልድ ገና ሳልወልድ ምንድነው ሀሳባችሁ? ይቆረጣል እና ባይ ዘ ዌይ ማለት ነው። በነገራችን ላይ እኔ በጣም ሕፃን ነኝ ማለት ነው። በጣም ሕፃን ነኝ። ሕፃን ስላት በጣም ገና 6-7 ላይ አቤት እግዚአብሔርን እንደ ሞዴል ነበር አክቲንግ ማድረግ። ምክንያቱም ቲቪ ላይ ሞዴሎችን እያየሁ ነው ያደግኩት። እስከ 10 ምናምን ዓመቴ እስከ 18 ዓመቴ ድረስ ሞዴሎችን አያለሁ። ሞዴል መሆን ነበር ፍላጎቴ፣ ግን አልሆንኩም። አንደኛ የሆነ እድሜ ላይ በጣም ወፈርኩ። ስንት ዓመቴ ላይ መሰላችሁ? ሆስፒታል ገብቼ እላቸዋለሁ ሕፃኑን ወፍሬ ወጣሁ። ኖርማል ነበረ። ከዚህ የሆነ እድሜ ላይ ደግሞ በጣም ወፈርኩ እና ሞዴል መሆን እፈልግ ነበር። በጣም ኃይለኛ ሞዴል። ይሄ ሞዴል ሲባል የቀጭኖች ሞዴል አላረዘ ያጥንታቸው ምናምን ወክ እያደረጉ ምናምን የሚሰሩት እነሱ መሆን በጣም ነበር የምፈልገው። ቤት ውስጥ ሆነ የምወዳት መጽሔት ነበረች፣ ስሟን አላስታውሰውም። ልጅ ስለነበሩ ካየኋት በጣም የምታምረው በጣም ሞዴል ነች እና ሞዴል መሆን ነበር። ግን ሞዴል መሆን ባልችልም ግን ፋሽኖችን መከተል እችላለሁ። የልብስ ፋሽኖችን በትንሹ ማማር ይቻላል። ራስን ማስዋብ ይቻላል።
ስንለብስ ደስተኛ እንሆናለን። ስንበላና ስንለብስ ደስተኛ እንሆናለን። ስለዚህ መዘነጥ ያስደስታል በጣም። ስለዚህ ለመዘነጥ ደግሞ መቀነስ አለብኝ። ምክንያቱም ውፍረት በጣም አሁን የወፈርኩት ውፍረት ደግሞ ይለያል። አንደኛ ይሄ በጣም ተልቋል፣ እንደዚህ አልነበረም። የአካባቢ ደረስ አካባቢ ቦርጭ በጣም ወፍር ያለው ቦርጭ በጣም ምን እንደሆነ ሜቢ ስትረስ ሜቢ ሆርሞን ነው። በራሴ ላይ ነው የምኖረው አይደለሁም። አጠቃላይ ስፖርት መጀመር እንዳለብኝ ይሰማኛል። ስፖርት መስራት አለብኝ። ስፖርት መስራት አለብኝ ብዬ አስባለሁ። ስፖርት ለመስራት ደግሞ ሞር ኢነርጂ ያስፈልጋል። በቅርቡ ለመስራት ሀሳብ አለኝ። በቅርቡ ሰራ ለማሳየት ሞክራለሁ። በጣም ለመበርታት ሞክራለሁ። ስፖርት ለመስራት ቦርጬን ለመቀነስ በጣም ቦርጭ ለመቀነስ ፈልጋለሁ። ልብስ ለመልበስ ደግሞ ቦርጭ ምን ማለት አለብኝ? መቀነስ አለብኝ። ስለዚህ ቦርጭ ለመቀነስ ሀሳብ አለኝ። ስፖርት አምናሹ ዝግጁ ነኝ ለመስራት ዝግጁ ነኝ፣ ግን አምናት ሹር እርግጠኛ አይደለሁም። ግን ለመስራት ጠዋት ተነስቼ ቱታዬን አድርጌ ለመሮጥ ሀሳብ አለኝ። እችን ልቁንጭባት እስቲ አሪጅ ቁንጭባት የዚህ ዓመት ትልቁ እቅዴ ዋጋ መክፈል ለሰውነቴ ማለት ማለት በጣም ወፍሬ ድብርት ውስጥ ገብቼ ምናምን ተዝረጥርጫለሁ እና ራሴን ባየሁ ቁጥር ይበልጥ በጣም ተስፋ እየቆረጥኩ ነው። ጌታ ነው ይሄኛው ወፍሯል፣ ይሄ ወፍሯል፣ እጄ ወፍሯል፣ ቦርጬ ወፍሯል፣ ታፋይ ብዙ ነገር ይወፍሯል። እቅድ አለኝ ስፖርት ለመስራት። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ thank you for watching። አረ በመድኃኒዓለም እዚህ ጋር ግን ትቆርጮሽ እንጂ ስለተመለከታችሁኝ አመሰግናለሁ። እስካሁን አብሬያችሁ ነበርኩት ሊዲያ ነበርኩኝ። መልካም ጊዜ እያልኩኝ ሰናበታችኋለሁ። ባይ ለምን ጸጉሬ እንደዚህ የሚያስጠላው? ወይስ እሺ፣ አሁን እንደዚህ ብትን እናደርገዋለን። የቱ ያምራል? ምን ማለት የድሮ እናቶች ጎፈሬ ሞር ኢነርጂ ሞር ሃይ አውት ወደኋላ ሰው ዋረክቶታል። አረተት በዚህ ጋር የሰራሁት ማለት ነው። ተያያዘ ይሄ ፀጉር ቅባት አጧልና ማለት ነው። ተያያዘ ከለስላሳነት ወደ እንትን ተቀይሯል። ፀጉሬ እንዲያድግ እፈልጋለሁ፣ ግን በየት በኩል ይደግ? ድሮ ጥሩ ፀጉር ነበረኝ። ሁላችንም ልጅ እያለን ጥሩ ፀጉር ነበረን መሰለኝ። ኧረ እኔ አልልም በውስጤ ያለውን በሙሉ አለች። በውስጤ ያለውን በሙሉ የምር እንደዚህ መስራት በጣም ነው የምወደው። ባይዘው
ፀጉሬን እንደዚህ መስራት ያስደስተኛል። I like it በጣም ደግሞ ቢያድግ አስቡት በጣም ይሰራል። እኔ ልጅ እያለሁ ፀጉር መስራት አልችልም ኢየሱስ ካልሰራው ብዬ የሆነች ልጅ ጓደኛዬን ያበላሸዋት ትዝ አለኝ። ትምህርት ቤት ሳቁብኛለች። አይ ልጅነት ብሏል። ኧረ እዚህ ጋር ምንድነው ተደበለበለ? አይ ጌታን ፀጉር መስራት አልችልም ነበር ልጅ ሆኜ። እኔ አሁን ትልቅ ሆንኩ በኋላ ነው ፀጉር እንዲህ መስራት የቻልኩት። ፀጉር መስራት አልችልም ነበር። እግዚአብሔርን አልችልም። ልጅነታችን ለምን መሰላችሁ ያልቻልኩት የሚመስለኝ ስንሰራራ የኔን ፀጉር ይሰሩና እህቴ የራሷ ላይ ሲደርስ አትሰሪኝም ትለኛለች። በዛ ምክንያት መለመድ አልቻልኩም። ማንም ሰው ብሏት እጄ ደግሞ ድሮ ህፃን ልጅ ስስ ነች፣ በጣም ጥንጥዬና ስስ ነች። ስስ አሟቸው ነው እንዳይባል ሰርቻቸውም አላውቅም እና ፀጉር መስራት አልችልም። ለዚህ ነው ሁሌ ወይ እንደዚህ ብቻ ነው የምችለው፣ ወይ 2 4 አሁን እችላለሁ 4 ቦታ። ኦኬ ኡደ ኮካ ኮላ ልብሶቼ መዓት አለኝ። እንዴ ልልበሳቸው? ወፍሬ ማለት ነው። እግዚአብሔር የሚያማምር ልብስ አለኝ። እንዴ ልልበሳቸው? ምክንያቱም በጣም ወፍሬያለሁ። ጌታን ይሄ እዩት። እንደዚህ አይነት ረብስማም ሰው ሳይወልድ እንደዚህ ይወፍራል እንዴ? እስቲ ዶክተሮች አለ ገና ፌመስ አይደለሁም። ፌመስም ብሆን ዶክተሮች ያዩኛል ያላስብም። ለማንኛውም ሰብስክራይብ አትበይም ነው እንዴ ምግብ? ቢጫው ሳይበስል ይጣፍጣል በጣም ማለት ነው። ሳይበስል ነው የሚጣፍጠው።
እንቺንስ እንደተገለበጠች ነው። በምን እንደምበላ የሚያስቀኝ ወይኔ ቻፕስቲክ ያፈርበለት። more energy, more power, more energy, more power, more Oh yeah. Okay, 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 okay. Like. Oh yeah, oh yeah, oh yeah. አስትረስ የመጣ ይመስለኛል። አሰይ በዚህ ሰዓት ይሄ አስፈላጊ ነው ለመሳሽ። ሙቀቱ በጣም ከባድ ነው። አልፎ አልፎ ያነቃል። ኩካ በጣም አሪፍ ነው። እሱን ደግሞ የሆኑ መጠጦች ሲስተር ወሬ ጥሩ አይደለም ትለኛለች። እኔ ግን እንደ ነገር ወዳለሁ። I like it a lot. ደግሞ በቃኝ። more energy, more power.